ሰላም እንዴት ናችሁ? በዛሬው ቪዲዮ ክሮምቡክ እንዴት እንደምትጠቀሙ ባጭሩ ኮንሴፕቱን አሳያችኋለሁ። ቢጊነር ከሆናችሁ ወይም ደግሞ ጀማሪ ከሆናችሁ ደግሞ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው መከታተላችሁ እንዳትረሱ። ክሮምቡኩ እንደምታዩት ይህንን ይመስላል። አሁን ላይ ኢንተርኔት ስለሌለ ኢንተርኔት መናገናኘው ይሆናል ማለት ነው። እንደምታዩት ክሮም አለው። እዚህ ጋር ደግሞ በአካውንታችሁ ወይም ደግሞ በትምህርት ቤታችሁ የተፈቀዱ ዌብሳይቶችን ታገኛላችሁ ማለት ነው። ኢንተርኔት ጋር ካገናኘሁት በኋላ ደግሞ ምን እንደሚመስል እናያለን። መጀመሪያ ግን ልክ እንደዚህ እንየው። እዚህ ጋር ዋይፋይ ማገናኘት ትችላላችሁ። ይህንን ምክንያት በማድረግ ትምህርት ቤት ምናልባት ትምህርት ቤታችሁ የሚጠቀመው ከሆነ በዛውም አንድ ክሌቨር የሚባል ትምህርት ቤቶች የሚጠቀሙበትን ዌብሳይት አሳያችኋለሁ እና ደግሞ እንዴት እንደምትገቡ እንዴት እንደምትጠቀሙት በደንብ አድርጌ ያሳያችኋለሁ ማለት ነው። አሁን ኢንተርኔት ጋር እናገናኘው። እንደምታዩት አሁን ላይ ኢንተርኔት ጋር አገናኝቻለሁ። አሁን ላይ ወደ ክሮም አጠቃቀም አሳያችኋለሁ ማለት ነው። እዚህ ኮምፒውተር ላይ ወይም ደግሞ እዚህ ክሮምቡክ ላይ ከመጀመሪያው ስሙ ሲሰጠውም ክሮምቡክ የተባለበት ምክንያት ክሮም አብዛኛውን ጊዜ ስለምትጠቀሙበት 90% የሚሆነውን ድርጊታችሁን ክሮም ላይ ስለምታደርጉት ለማለት ነው። እዛም ወደ ክሮም እንገባለን። እንደዚህ የምታያቸውን ዌብሳይቶችን አድ ታደርጋላችሁ ማለት ነው። ይሄውን ፉል ስለሆነ ነው እንጂ ፕላስ ሳይን ያሳየ የነበረ እዚህ ጋር ፕላስ ሳይን ነበረች። እዚህ ጋር ፕላስ ሳይን ነበረች። ፕላስ ሳይንን ተጭናችሁ የሆነ ዌብሳይቱን ስም ጽፋችሁ ነው አድ የምታደርጉት። ይቀላል ነገር ነው። ከዛ ክሌቨር ዌብሳይታችን እንገባለን ማለት ነው። ይሄ ለአዲስ ተማሪዎች ለቢጊነር ወይም ደግሞ አዲስ ሀገር ተጉዛችሁ አዲስ ሃይስኩል ወይም ኤሌመንታሪ ተማሪዎች ለሆናችሁ እህቶችና ወንድሞች ነው። ክሌቨርን አፕን ስታደርጉ በጣም ቀላል ነገር ነው። ከትምህርት ቤታችሁ የሚሰጣችሁ ኢሜል አለ። ያንን ኢሜል እስከነ ፓስወርዱ ይሰጧችኋል። ካልሰጧችሁም መጠየቅ አለባችሁ። ምክንያቱም ያለዛ ምንም አክሰስ ልታገኙ ስለማትችሉ ኢሜላችሁን መያዛችሁን እንዳትረሱ። ፓስወርዱንም ሸምድዳችሁ ብትይዙት ተመራጭ ነው። በሆነ ጊዜ ቢጠፋችሁ ችግር ስለሚሆን ስለዚህ ይህንን በኢሜላችሁ ሃይስኩላችሁን ደግሞ ትጽፋላችሁ። የሃይስኩል ሜል ትጽፋላችሁ። ከዛ ትከፍቱታላችሁ። አሁን ይሄ ከተከፈተ በኋላ ነው። ኦልሬዲ ስለተከፈተ እንደዚህ ይመጣል። እንደምታዩት የተለያዩ የመምህራኖቻችሁ ዌብሳይቶች እና ያው የምታያቸው ከላይ ላይ የልብ ቅርጽ ምልክት አላቸው። ከፈለጋችሁ እንደምታዩት ልብ ቅርጿን ስትጫኑ ላይ ቶፕ ላይ ያመጣላችኋል። ከዛ ፈጥናችሁ ስትገቡ አክሰስ ታደርጉታላችሁ ማለት ነው። ልክ እንደዚህ ወደታች እየወረዳችሁ በየክላሱ የተለያየ ዌብሳይት ስለሆነ እንደዚህ ወደ ላይ ታመጡታላችሁ ማለት ነው። እንደዚህ ፈልጋችሁ ማግኘት ደግሞ ከከበራችሁ ደግሞ እዚጋ ሰርች የሚለውን ትነኩና መምህራችሁ የነገራችሁን ስም ትጽፉታላችሁ። ዌብሳይቶች ለምሳሌ ሶሻል ሚዲያ መጠቀም አትችሉም። ከሶሻል ሚዲያ ውጭ የሆኑ ዌብሳይቶችንም መጠቀም ላትችሉ ትችላላችሁ። አጠቃላይ ትምህርት ቤታችሁ ኢሜል እስከከፈታችሁ ድረስ ሊሆን ይችላል። እንደየ ትምህርት ቤታችሁ ወይም ደግሞ እንደየ አካውንታችሁ ሊለያይ እንደሚችል ማወቅ ይኖርባችኋል ማለት ነው። ቪዲዮ ባጭሩ ይህንን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስፈራችሁን እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉት። በኔክስት ቪዲዮ እንገናኛለን።